በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች በእግዚአብሔር ስም እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። በውጭም በአገር ውስጥም ያላችሁ ኦርቶዶክሳውያን የቤተክርስቲያን ልጆች በእግዚአብሔር ስም እንደምን ቆያችሁ በድጋሚ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ይህችን ሰዓትና ይህችን ደቂቃ በእድሜያችን ላይ ተጨማሪ አድርጎ ስለሰጠን ስሙ የከበረና የተመሰገነ ይሁንልን። ደግሞ ምልጃዋና ጸሎቱ ያልተለየን ወላዲተ ቃል ድንግል ማርያም ስሟ ከፍ ከፍ ያለ ይሁንልን። እንግዲህ አሁን የመጣነው ደግሞ የምናስተላልፈው መልእክት ማህበረ ኬብሮንን በተመለከተ ወይም ሁለተኛ ዓመቱን እያከበረ ያለ ማህበር ነው። እሱም በተመለከተ የምናስተላልፈላችሁ መልእክት ማህበሩን እንድትደግፉ፣ ማህበሩን እንድታግዙ፣ ከማህበሩ ጎን እንድትቆሙ፣ ለማህበሩ ዓላማዎች መሳካት ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ በማስገንዘብ ይሆናል ማለት ነው። እና እንግዲህ መቼ ማህበረ ኬብሮን እንግዲህ በዚህ ቤተክርስቲያን እስካለ ድረስ በእናንተ በአባቶቻችን ድጋፍ ነው እና እዚህ ደረስ ነው። እናንተን ደግሞ በቤተክርስቲያናችን በዚህ በመድኃኔዓለም ቤተክርስቲያን ማህበረ ኬብሮን እንዴት ይታያል? እሺ፣ አመሰግናለሁ። እንግዲህ ማህበረ ኬብሮን አንደኛ ወጣቶች ልጆች ናቸው የሚያገለግሉት። ማህበረ ኬብሮን እንደ ቤተክርስቲያናችን ትልቅ ማህበር ነው። ለቤተክርስቲያኒቱም ትልቅ አስተዋጽኦ እያደረገ ያለ ማህበር ነው። በሌላ አነጋገር በቤተክርስቲያኑ አስተያየት እንዴት ይታያል ለሚለው ጥያቄ ማህበረ ኬብሮን የሚታየው በቤተክርስቲያን እይታ የጀርባ አጥንት ነው። ያ ማለት ምን ማለት ነው? ለምሳሌ በዓላት ሲመጡ ምንጣፍ በማንጠፍ እዚህ ፕሮግራም ላይ ከመድረሱ ወይም ደግሞ ሳምንት ሲቀረው ባንዲራ በመስቀል ግቢውን በማስዋብ ግቢውን በማጽዳት ሰዎችን ሊስብ በሚችል መልኩ መንፈሳዊ አገልግሎቱ እንዲደምቅ የበኩሉን አስተዋጽኦ የሚያደርግና በአጠቃላይ መንፈሳዊ ታዛዥ የሆነ ማህበር ነውና ማህበሯ ቤተክርስቲያኒቱ ልክ እንዳይነ ብሌን የምትመለከተው የምታየው ትልቅ ማህበር ነው ማህበረ ኬብሮን። ስለዚህ በቤተክርስቲያኑ ያለው አታየት እጅግ የተወደደ እጅግ የተከበረ ለቤተክርስቲያን አስፈላጊ የሆነ ማህበር ነው ብላ ነው ቤተክርስቲያን የምትመለከተው። እናመሰግናለን አባታችን። ሁለተኛ ጥያቄያችን ደግሞ ማህበረ ኬብሮን ክርስቲያን ወጣቶችን በማነጽ አኳያ ምን ያህል ለቤተክርስቲያን አስተዋጽኦ አድርጓል? እሺ፣ አመሰግናለሁ። እንግዲህ ማህበረ ኬብሮን ክርስቲያኖች ወጣቶችን ለመንፈሳዊ አገልግሎት በማብቃት ወይም ደግሞ በማነጽ አኳያ ትልቅ የሆነ የራሱን አሻራ እያሳረፈ ያለው። ለምሳሌ ማህበሩ ትልቅ ማህበር ነው። ትልቅ አባላት ወይም ደግሞ ብዛት አባላት ያሉት ማህበር ነው። ያ ማለት ምን ማለት ነው? እያንዳንዱ አባል የተለያየ ባህሪ የነበረው ባክግራውንዱ በተለያየ መንገድ ላይ የቆየ ወይም ደግሞ ወደ ጀርባ ስንመለስ ወደ ኋላ ስንመለስ እያንዳንዱ በተለያየ ሱስ ውስጥ ሊሆን ይችላል ወይም በተለያየ ድክመት ውስጥ ሊሆን ይችላል የነበሩ ወጣቶችን ከዛ ህይወት ውስጥ አውጥቶ ወይም ወደዛ ህይወት እንዳይገቡ የወደፊት ህይወታቸው መንፈሳዊም ስጋዊም ህይወታቸው የተስተካከለ እንዲሆን ከዛ ውስጥ አውጥቶ በመንፈሳዊ በቃል እግዚአብሔር እንዲታነጹ እያደረገ ያለ ትልቅ ማህበር ነው። ወጣቶችን እግዚአብሔርን በማግኘት አንጻር እግዚአብሔርን እንዲፈልጉ ወደ ቤቱ እንዲቀርቡ እያደረገ ያለ ትልቅ ማህበር ነው። ወደ እግዚአብሔር እንዲቀርቡ እያደረገ ያለ። ስለዚህ ከዚህ አንጻር ብዙ ወጣቶችን እያነጸ ያለ ትልቅ ማህበር ነው። የራሱን ድርሻ እየተወጣ ያለ ነው ማለት ነው። እናመሰግናለን። ሶስተኛ የመጨረሻ ጥያቄያችን የምትሆነው ደግሞ ካህናት ዲያቆናት ጋር አሊያ ሰንበት ትምህርት ቤቶች ጋር ያለ ግንኙነት እንደ ክርስቲያን ወንድማማችነት እንዴት ያለ ነገር ነው? እውነት ለመናገር እንግዲህ ብዙ መንፈሳውያን የወጣቶች ማህበር እናውቃለን። ሰንበት ትምህርት ቤትም እንደዛው ብዙ ማህበራት አሉ። እንግዲህ በየደብራቱ በየቤተክርስቲያኑ ስትሄዱ ሁላችንም የምናውቀው የምታውቁት ማለት ነው። አብዛኞቹ ማለት ይቻላል ወይም ደግሞ በተወሰነ መልኩ አንዳንዶች ከቤተክርስቲያን የማይግባቡበትና በራሳቸው መንገድ ለመሄድ የሚሞክሩ ማህበራት እንዳሉ ቤተክርስቲያንም የምታውቀውና አንዳንድ ጊዜም ቤተክርስቲያን ማስጠንቀቂያ እስከመስጠት ድረስ ከዛ አለፍ ሲል ደግሞ ማህበሩን እስከማገድ የደረሰችበት የቤተክርስቲያን ሂደት አለ። ከዚህ አንጻር ማህበረ ኬብሮን በሰንበት ትምህርት ቤቱም በቤተክርስቲያን ካህናት፣ አገልጋዮች፣ ዲያቆናት፣ መዘምራን እንዲሁም ደግሞ ሰባካያን ወንጌል ከነዚህ ጋር ሁሉ እጅ ለእጅ ተያይዞ እንደውም የሚታዘዝ ማህበር ሆኖ ምክንያቱም መታዘዝ ከሰለፍ መስዋዕት ይበልጣል እንዲል መጽሐፍ ቅዱስ። ስለዚህ ራሱን ዝቅ አድርጎ የሚላላክና የሚታዘዝ ትሁት የሆነ መንፈሳዊ ማህበር ነው። ከዚህ አንጻር ቤተክርስቲያን ከዚህ የበለጠም ትጠብቃለች። ከዚህ ማህበር ከዚህ የበለጠ ትጠብቃለች። በዚህ ትህትና ላይ ሌላ ትህትና፣ ጸጋ
ይሄ አገልጋይነት ሳይሆን አገልጋይነት ስሜትን የበለጠ እንዲያሳድግ ቤተክርስቲያን የምትጠብቀው ትልቅ ማህበር ላይ የሚደርስ ነው። እንግዲህ ከስሙ እንደምንነሳው ማህበር ኬብሮን ማለት ያው ህብረት ማለት ነው አይደል? ህብረት ነው፣ አንድነት ነው፣ ፍቅር ነው፣ ሰላም ነው፣ ደስታ ነው። ባይዘው ትርጉሙ ይሄ ነው። ስለዚህ ይሄንን እየተረጎመ ያለ ማህበር ነው። ስለዚህ ህብረት ካልን ከሁሉም ጋር ምን የሚል ነው ማለት ነው? የሚስማማ ነው አይደል? ብዙ ሆነ እንዳንድ መሆን ማለት ነው። እንዳንድ ቃል ተናጋሪ፣ እንዳንድ ልብ አሳቢ ነው። ስለዚህ ይሄ ማህበር ይሄንን እያደረገ እየከወነ ያለ ትልቅ ማህበር ነው። ስለዚህ እንደ ስብከተ ወንጌልም ለዚህ ማህበር ትልቅ ክብር አለን፣ ትልቅ ምስጋናም አለን። ይሄንን ማህበርም ለመደግፍ ደግሞ በብዙ ኃላፊነት የምንወስድነን ጽሕፈት ቤቱም ቢሆን እጅግ ያመሰግናል ይሄን ማህበር ማለት ነው። ስለዚህ በዚሁ እንድትቀጥሉ በዚሁ እንድትበረቱ መልእክታችን ነው። በሌላ አነጋገር እንግዲህ ምዕመናን ይሄንን ቪዲዮ የሚከታተሉ የሚያው ይሄ ማህበር ለምሳሌ ምንጣፍ ራሱ በማስተባበር ከ200 ሺህ ብር ያላነሰ ወጪ አውጥቶ ካልተሳሳትኩ ከተሳሳትኩ ታረሙኛላችሁ ምንጣፍ ገዝቷል። እንደሌሎቹ ደብራት አድባራት በራሱ ምንጣፍ ላይ ታቦቶች እንዲሄድ ታቦቱ እንዲከብር አድርጓልና አሁንም የሚቀረው አለ። ማህበሩ ማለት ሊያሳካው ሊያገኘው የሚችለው እንደ ማህበርም ያልተሟሉለት ማቴሪያሎች አሉ። እነዛን እንግዲህ ምዕመናን ይሄንን ቪዲዮ የሚያውም እዚህ ቤተክርስቲያን የሚያስቀድሱ በዚህ ቤተክርስቲያን ላይ ክትትል የሚያደርጉ ሁሉ ይሄን ማህበር እንዲያግዙ በድጋሚ መልእክታችን ነው። እግዚአብሔር ማህበሩን ያስፋልን፣ ወጣቶችን በእድሜ በጸጋ ይጠብቅልን። ወስብሐት ለእግዚአብሔር።